ሰላም ወለዚህ መተንተኛ እንኳን በደህና መጣችሁ። ዛሬ የምንገባው ወደ አንድ እጅግ ጥልቅና ወሳኝ ታሪክ ውስጥ ነው። ይኸውም የፋሲካ መስዋዕት ወይም በዕብራይስጥ ኮርባን ፔሳህ ተብሎ የሚታወቀው ነው። አስቡት፣ ለ2000 ዓመታት በሕልም ብቻ የኖረ ነገር ግን በአይሁድ እምነት ውስጥ የማዕዘን ድንጋይ የሆነ ትእዛዝ ነው። ዛሬ ይሄ የቆየ ሕልም እንዴት ወደ ተጨባጭ እምነት እየተቃረበ እንደመጣ ያለውን አስደናቂ ጉዞ አብረን እናያለን። እስኪ ለአንድ አፍታ እናስበው። ለ2000 ዓመታት ያህል አንድ ማዕከላዊ ትእዛዝ በቃ እንደ ሕልም ብቻ ቀርቷል። ይሄ የፈጠረው ክፍተት ምን ያህል ጥልቅ እንደሆነ መገመት ትችላላችሁ። ይሄ ዝምታ ራሱ ትልቅ ታሪክ ነው። ግን ታሪኩ የናፍቆትና የሐዘን ብቻ አይደለም። ይሄ ታሪክ ይህን ትእዛዝ ወደ ነበረበት ለመመለስ የተደረገ አስደናቂ ታሪካዊ ጉዞም ጭምር ነው። እሺ፣ እስኪ ወደዚህ ወሳኝ ነጥብ እንዝለቅ። ይህ ስላይድ አንድ መሠረታዊ የሃይማኖት ሕግ መርህን እንደ ሂሳብ ቀመር ነው የሚያሳየው። በግራ በኩል መሠዊያውን፣ የካህኑን እጆችን እና መጽሐፉን እናያለን። በቀኝ በኩል ደግሞ የበግ መሥዋዕቱን እናያለን። ዋናው ነጥብ ምንድን ነው? የመሥዋዕቱ ግዴታ ከቤተ መቅደሱ ሕንፃ ጋር በቀጥታ የተያያዘ አይደለም። ይህም ማለት ቤተ መቅደሱ ባይኖርም እንኳን መሥዋዕቱን ማቅረብ ይቻላል። ይህ ግንዛቤ ትእዛዙን እንደገና ለማደስ የሚያስችል ትልቅ በር ከፍቷል። እናም ታሪኩ ድራማዊ ለውጥ የሚያመጣው እዚህ ላይ ነው። ስለ ቤዛ የነበረው አስተሳሰብ እንዴት ዝም ብሎ ከመጠበቅ ወደ ንቁ ተግባር እንደተሸጋገረ የምናይበት ምዕራፍ ነው። ይህ የአስተሳሰብ ለውጥ ሁሉንም ነገር የቀየረ ነበር። ይህ የጊዜ ሰሌዳ እንደሚያሳየው የመሥዋዕቱን አገልግሎት እንደገና የማስጀመር ናፍቆት በታሪክ ውስጥ ሁሌም የነበረው ነው። እዚህ ላይ እንደሚታየው ከቤተ መቅደሱ ጥፋት በኋላ በመካከለኛው ዘመን እስከ አዲስ ዘመን መጀመሪያ ድረስ በተለያዩ ዘመናት የነበሩ ሊቃውንት ይህንን ሕልም እውን ለማድረግ ሲሞክሩ እናያለን። ይህ ፍላጎት ፈጽሞ አልጠፋም። በዚህ ንቅናቄ ውስጥ ቁልፍ ሰው የሆኑትን ራቢ ጽቢ ሄርሽ ካሊሸርን እናስተዋውቃቸዋለን። ከታች እንደምታዩት ጥቅልል ላይ ድሪሽት ጽዮን የሚል የመጽሐፋቸው ርዕስ ተጽፏል። ትርጉሙም ጽዮንን መፈለግ ማለት ነው። በዚህ መጽሐፍ ቤዛ ዝም ብሎ በመጠበቅ ሳይሆን በሰው ልጅ ተግባራዊ ጥረት እንደሚመጣ አስተምራለዋል። ይህ ስላዊ መግለጫ እንደሚያሳየው እርሳቸው ተግባራዊ እርምጃዎችን ለምሳሌ መሬት መግዛትና መሠዊያውን መገንባት ከመለኮታዊ ቤዛ በፊት መቅደም እንዳለባቸው ያምኑ ነበር። ስለዚህ ስለ ቤዛው ሁለት ፍጹም ተቃራኒ አመለካከቶች ነበሩ ማለት ነው። በግራ በኩል እንደምናየው አንደኛው አመለካከት ተአምርን በጸጥታ መጠበቅ ነው፣ ከሰማይ እሳት ይወርዳል የሚል። በቀኝ በኩል ያለው ሁለተኛው አመለካከት ደግሞ በሰው ልጅ ጥረት በደረጃ የሚከናወን ንቁ ሂደት እንደሆነ ያሳያል። መሬትን ማልማት፣ መገንባት፣ መማር። ይህ ስላይድ የርዕዮተ ዓለም ለውጡን በሚያስደንቅ ሁኔታ ያሳያል። ከላይ ያለው ደሪኽ ኔስ ወይም የተአምር መንገድ ሲሆን ከሰማይ የሚመጣን መለኮታዊ ጣልቃ ገብነት ብቻ ይጠብቃል። ከታች ያለው ግን ደሪኽ ሃቴቫ ወይም የተፈጥሮ መንገድ ነው። ይህም የሰው ልጅ ተነሳሽነትን፣ መሬቱን ማረስ፣ መሠዊያውን መገንባት እንደ ቅድመ ሁኔታ ያስቀምጣል። ሐሳቡ ግልጽ ነው። መጀመሪያ እኛ እንሰራለን፣ ከዚያም የሰማይ እርዳታ ይመጣል። እንግዲህ ርዕዮተ ዓለማዊው መንገድ ግልጽ ሆነ። ነገር ግን በመንገዱ ላይ የቆሙት ጥንታዊ እና ተግባራዊ የሃይማኖት ሕግ እንቆቅልሾችስ? አሁን ወደዛ ነው የምንገባው። እስኪ እንፍታቸው። እነዚህ አራት ተግዳሮቶች እዚህ ላይ በአራት ምሰሶች የተመሰሉት ለብዙ ትውልዶች ሊቃውንት ለመፍታት የሞከሯቸው የጥንት እንቆቅልሾች ነበሩ። እነሱም የመሠዊያው ትክክለኛ ቦታ፣ የርክሰት ጉዳይ፣ የካህናት የዘር ሐረግ እና የአገልግሎት ቁሳቁሶች ናቸው። እስኪ እያንዳንዳቸውን እንመልከት። የመጀመሪያው ትልቅ ጥያቄ ይሄ ነው። ከ2000 ዓመታት ፍርስራሽና ግንባታ በኋላ አንድ ሰው የመሠዊያውን ትክክለኛ ቦታ እስከ ሳንቲሜትር ድረስ እንዴት ሊያገኘው ይችላል? ማይቻል ይመስላል አይደል? መፍትሄው ግን አስደናቂ ነበር። እዚህ ስላይድ ላይ እንደምታዩት ተመራማሪዎች የጥንት ካርታዎችን፣ የረቢዎችን የጽሩስ ምስክርነቶችና ዘመናዊ የጂኦሎጂ ጥናቶችን በማጣመር የመጀመሪያውን እንቆቅልሽ ፈትተዋል። ይሄ የእምነትና የሳይንስ ድንቅ ውህደት ነው። ሁለተኛው ወሳኝ ጥያቄ ደግሞ የርክሰት ጉዳይ ነው። በዘመናችን የቀይ ጊደር ዓመት በሌለበት ሁኔታ ሁላችንም እንደረከስን ስለምንቆጠር ይህንን እንቅፋት ማለፍ የማይቻል ይመስል ነበር። ታዲያ መፍትሄው ምንድን ነው? እዚህ ላይ ነው እንግዲህ የሃይማኖት ሕግ ጥበብ የሚታየው። እስኪ ይህንን ፍሰት ገበታ አብረን እንየው። የፋሲካ መሥዋዕት ታውቃላችሁ፣ የግል ጉዳይ አይደለም።
ከርቫን ሲቡር ይባላል። የሕዝብ መሥዋዕት ማለት ነው። እናም ለሕዝብ መሥዋዕት የሚሆን ልዩ ሕግ አለ። ቱ መሃሁ ተራበት ሲቡር ምን ማለት ነው? በቀላል አማርኛ ርክሰት ለማህበረሰብ መሥዋዕት ሲሆን ይፈቀዳል ማለት ነው። በቃ ችግሩ ተፈታ። ይህ እኮ አስደናቂ የሕግ መፍትሔ ነው። ሦስተኛው ተግዳሮት ደግሞ ይሄ ነው። ከ2000 ዓመታት በኋላ መዛግብቶች በጠፉበት ሁኔታ ለአገልግሎቱ የሚያስፈልገውን የተረጋገጠ የዘር ሐረግ ያላቸውን ካህናት እንዴት መለየት ይቻላል? እዚህም ላይ መፍትሔው በኮሃኔ ኸዛካ ጽንሰ ሐሳብ ላይ ይመሠረታል። ትርጉሙም በግምት የሚታወቅ ወይም በተለመደ ደረጃ የሚል ነው። የረቢዎች ስምምነት ለዘመናት ክህነታቸውን ሲጠብቁ የኖሩ ቤተሰቦች ማንነታቸው እንደተረጋገጠና ለአገልግሎቱ ብቁ እንደሆኑ ወስኗል። የመጨረሻው ተግባራዊ ጥያቄ ደግሞ ይህ ነው። ለአገልግሎቱ የሚያስፈልጉትን ልዩ ቅዱስ ቁሳቁሶችና የካህናትን ልብሶችን በተለይ በመጽሐፍ ቅዱስ የተጠቀሰውን ያንን ልዩ ሰማያዊ ቀለም እንዴት እንደገና መፍጠር ይቻላል? ይህ ደግሞ በጣም አስገራሚ ከሆኑ የታሪኩ ክፍሎች አንዱ ነው። ለዘመናት በመጽሐፍ ቅዱስ ውስጥ የተጠቀሰው ሰማያዊ ቀለም በዕብራይስጥ ተኬሌት ሚስጥር ጠፍቶ ነበር። ነገር ግን እዚህ ስላይድ ላይ እንደምታዩት በዘመናዊ የባህር ባዮሎጂ ምርምር ቀለሙ ከሙሬክስ ቀንድ አውጣ እንደሚገኝ ዳግም ተገኘ። ይህ የጠፋ ቅርስ ወደ ሕይወት የመጣበት ድንቅ ምሳሌ ነው። እንግዲህ ሁሉም ጥንታዊ እንቆቅልሾች ተፈትቷል፣ መንገዱ ጠፍቷል። ነገር ግን አንድ የመጨረሻ ግድግዳ ቀርቷል፣ ዘመናዊ ግድግዳ። እስኪ በአጭሩ የድል ጉዟችንን እንመልከት። የመሠዊያው ቦታ ተለይቷል። የርክሰት ጉዳይ ተፈቷል። የካህናት ጉዳይ ተፈቷል። ቁሳቁሶቹ እንደገና ተፈጥረዋል። የሃይማኖት ሕግ መሠረቱ ሙሉ በሙሉ ተዘርግቷል። ስለዚህ ወሳኙ ነጥብ ይሄ ነው። የጥንት እንቆቅልሾቹ ተፈትቷል። ነገር ግን የመጨረሻው በር ዘመናዊ የፖለቲካ በር ነው። የሉዓላዊነት እና የመዳረሻ ጉዳይ። ሁሉም የሃይማኖት ሕግ ዝግጅቶች በፖለቲካው ኦልታ ፊት ቆመዋል። አሁን ትኩረታችንን ከችግሮቹ ወደዚህ አዲስ ዝግጁነት ለትውልዳችን ያለውን ትርጉም እናዞራለን። ይሄ ስላይድ መላውን ጉዞ በሚያስደንቅ ሁኔታ ያጠቃልላል። እዚህ ያሉት መለኪያዎች ዝግጁነታችንን ያሳያሉ። ለቦታው፣ ለንጽሕናው፣ ለካህናቱ እና ለቁሳቁሶቹ። እንደምታዩት ሁሉም መለኪያዎች ወደ 100% ተቃርበዋል። ነገር ግን የመጨረሻው መለኪያ የፖለቲካው ትግበራ ብቻ ነው ገና ክፍት ያለው። እንግዲህ ልንወስዳቸው የሚገቡ ዋና ዋና ነጥቦች እዚህ አሉ። ለማህበረሰብ ውይይት የሚሆኑ ጥያቄዎችም አሉ። የዚህ ሁሉ ጥረት ትምህርታዊ ዋጋ ምንድን ነው? የድሮዎቹ የሃይማኖት ሕግ ተጋዳሮች ከዛሬው የፖለቲካ ተጋዳሮት ጋር ሲነጻጸሩ ምን ይመስላሉ? እና ከሁሉም በላይ የዝግጁነት ትውልድ መሆን ለእኛ ምን ማለት ነው? በመጨረሻም በዚህ ኃይለኛ እና ክፍት ጥያቄ እንዘጋለን። የሃይማኖት ሕግ እና የተግባር ዝግጁነት ከተገኘ በዚህ ታሪካዊና መንፈሳዊ ሂደት ውስጥ የዛሬው የእኛ ሚና ምንድን ነው? ይህንን ጥያቄ እያሰላሰልን የዘንድሮ ፋሲካ የቤዛው መጀመሪያ እንዲሆን እንጸልያለን።